ከጀባ ቅዱስ ጊዮርጊስ ቤተክርስቲያን በቅርብ ርቀት ላይ የምትገኝ ታምራዊ የጸበል ስፍራ አገኘን። ይህችም ጸበል የቅድስት ኪዳነ ምሕረት የጸበል ቦታ እንደሆነች ሰማን። ጸበሏ በእናታችን ስም አምኖ ለተጠመቀ ድነተ ሥጋ ድነተ ነፍስን የምታሰጥ ዓለም ያላወቃት ፈዋሽ ጸበል ነች። መካኖችን ወላድ፣ ለምጻሞችን ንጽሕት የምታደርግ ድንቅ ታምራዊ ጸበል ናት። እዚህ ስፍራ የተዘጋ በርና ጉርጉር ዋሻዎችም ይገኙበታል። የቦታው ንጹህነት ከቦታው ተወላጆች ከሆኑት መልአከ ገነት ጎሹ ውለታውና ከአቶ ዓለምዬ ወዳጄ ስለ ቦታው የነገሩንን ከአንደበታቸው ተሰሙ ዘንድ እንሆ ብለናል። ስሜ መልአከ ገነት ጎሹ ውለታው እባላለሁ። እዚሁ ተወልጄ እዚሁ እረኛም ሆኜ ይህን አካባቢውንም እያረስን እዚሁ የተወለድኩ የአካባቢው ተወላጅ ነኝ። እቺ ቤተ ክርስቲያን ነው ብለን ነው አባቶቻችን ቅድመ አያቶቻችን የነገሩን። በር አለው፣ ሁለት በዚህ በር አለው፣ በዚያ በር አለው፣ ሶስት በር የቤተ ክርስቲያንን ሕግ ያሟላ ህንፃ ነው የሚመስለው። ውስጡ ይቀደሳን፣ የቅዳሴ ድምፅ ይሰማን፣ የቃጭል ድምፅ ይሰማን፣ ከበሮ ይሰማል። በወቅቱ አባቶቻችን እንደነገሩን አያቶቻችንም ሆነ እንደነገሩን ወደዚህ ማንም ሰው እንዳይቀርብ መልእክት አስተባብረው ነግረውናል። ማንም አይቀርብም። አሁን ይሄ ጸበል በዚህ ነበር የሚወርደው። አሁን ለዚሁ ለአካባቢው ሰዎች ብለው ወደዛ መልሰውት ነው እንጂ በዚህ ሲወርድ ጸበሉ ይሄን ይሸፍነው ነበር፣ ሳሩ ይሸፍነው ነበር። ስለዚህ አሁን ይሄን ጸበል አገር ሰው ያላወቀላት ከመኪና መንገድ የራቀች ስለሆነ አካባቢው መልክዓ ምድሩ አቀማመጡ የተቸገረው ውስጥ ኪስ ውስጥ የሆነ ስለሆነ ማንም ታምሯን ሊያውቅላት ያልቻለ ትልቅ ታምር የተደረገበት ጸበል ነው። በሽተኛ ከዚህም ታስሮ መጥቶ ባልጋ መጥቶ ራሱ ጸበል ላይ ማንም ሳይነካው ራሱ የሚጠመቅበት ካህን ያልተመደበበት እከክን የቁስል በሽታን እከክን በተመለከተ ያልወለደ መካንንም በስነ ስርዓት መታተስላ በአመቱ ተመልሳ ልጇን ታቅፋ ነው የምትመጣው። ይህን የመሰለ ታሪክ አለ። የምታየው ይሄ በር ነው፣ ተዘግቶ ነው እንጂ የተዘጋ በር ነው። እችኛዋም ተዘግታለች። ይህንም የተዘጋው ምክንያቱም የአካባቢው ሰው ደካማም ስለሆነ አቅምም ስለሌለው ይሄኛውን መስራት በጣም ስለሌለው ነው ይላሉ አባቶቻችን ሲናገሩን። ጊዜዋ ሲደርስ የምትወጣበት ቀን አለ ወይ በዚህ ላይ ትወጣለች ተብሎ ይነገራል። ይሄ እንግዲህ ጊዜዋ ደርሶ ሊሆን ይችላል። አሁን በአሁኑ ሰዓት እኛን ከዚህ አመጥቶ ይህን እንድናደርግ እንትን ብሎናል። ለብዙ መቸገር ያለባቸው ልጅ መውለድ ያቃታቸው ይህን ቦታው መጥተው ቢያው በጸበሉ ቢጠመቁ ኪዳነ ምሕረት ራሷ ፈውስ የምትሰጥ የምሕረት ቃል ኪዳን የተቀበለችው በሙሉ እዚህ በረከቱ ይገኛል ማለት ነው። ወዳጅ እባላለሁ። እኔም የተወለድኩትና ያደግኩት እዚቱ ጀባ ጊዮርጊስ ከሚባል ቦታ ነው። ይች ቦታ አሁን ያለንባት ቦታ የጀባ ጊዮርጊስ ክልልና ስብክ ናት። አባቶቻችን ድሮ እንደሚያወሩ ይች ቦታ ታሪካዊ ቦታ፣ ድውይ የተፈወሰባት፣ ለምጻም የነጻባት፣ በራሷ የወጣች በራሷ እያሉ ሲነግሩን እኔ በራሴ በልጅነት እንዳጋጣሚ በዚች ግልገሎች እያገድኩ መጥቼ እንዲች ብዬ ባይ አንቀጠቀጠኝና ይህን ዋሻ ቀዳዳ ማለት ነው ፈርቼ ተመልሼ ሄጃለሁ። በጸበሏ ግን እከክ የሚባል በሽታ እኔ ራሴ የሌላው ሳይሆን እኔ ራሴ ታምሜ በሁለት ቀን በመጠመቅ ድኜ ሄጃለሁ እኔ ለራሴ እና አሁን ሰው ያጣች ዝም ብላ በእንዲሁ የተቀመጠች ጊዜው ሲደርስ እግዚአብሔር ያወጣታል በሚል ይነገርላታል እንጂ የተቀመጠች ቦታ ከአገሩ ርቀትም የተነሳ እንደገና ደግሞ አሁን ርቀቷን በዚህም ይኸው በገደል የተሸፈነ ነው። አገሩ ኋላ ቀር ቦታ ነው። ማንም በቃ እንደፈለገ የማይሄድበት የማይዝናናበት ቦታ ነው። አሁን ማንም ቦታዋን እያወቀ እየተረዳ ይድረስላት ነው የምንለው። ቅድም የተነጋገርነው ያለንበት በታችኛው በኩል ነው። አሁን ደግሞ በላይኛው በኩል ያለው ይሄ የምታዩት ረግረግ የነበረው ዋሻውን ሁሉ
ያለው ሰው ባለመኖሩ እንደዚህ ብሎ ተዘጋጅቶ የተቀመጠ ነውና አሁን የነበረው ስለትም ግብርም ምንም የሚመጣው በሙሉ ጦጣ፣ ጅግራ፣ ወፍ የሚበላው ነበር። አሁን ግን ተስተካክሎ ያሉት ቄስ ገብረ መስቀል የሚባል ልጅና ሌሎችም ጓደኞቹን እያስተባበረ የምታዩት ሙዳየ ምጽዋትም ተቀምጧል። ስንዴዎችም ተቀምጠዋል። ጸበልም መጥተው በወር አንድ ጊዜ አጥነው ኪዳን አድርሰው ይሄዳሉ። ለዚህኛ አሁን ምንድነው የምንፈልገው? እቺ ጽላት ተሰውራ ነው ያለችው ከአባቶች ጋራ። እቺ እንኳ እስክትወጣ ድረስ በዚሁ አጥቢያ ስር ያለ ጀባ ቅዱስ ጊዮርጊስ አጥቢያ ስር ነው ያለችው። በቅዱስ ጊዮርጊስ ስር እስከዛ የኪዳነ ምሕረት ጽላት ወደዚህ መጥቶ እዛው ጊዮርጊስ ጋር ተደርቦ አገልጋዮቹ በስነ ስርዓት በየወሩ እንድትገለገል። ይህ ከኋላዬ የምትመለከቱት ጸበል መጥቶ እጅና እግሩን ታስሮ ልክ 50-60 ሜትር ሲቀረው ራሱ እጁን ወደ ኋላ አስሮ መጥቶ ተጠምቆ በራሱ ቁሞ የሚሄድበት ቦታ የተቀደሰ ቦታ ነው። አጥማቂ ሳይኖረው የሚያጠምቀው እግዚአብሔር ራሱ በራሱ ኪዳነ ምሕረት ፈቃድ ሁሉ ነገር ይደረጋል። ሌላው ታሪክ የሚያስብለው ደግሞ እከክ፣ ሌላው መሃን መውለድ እምቢ ያላቸውን ውጭ ሀገር ድረስ ሂደው እምቢ ያላቸው በዚህች ጸበል ብዙ እናቶች የልጅ ባለቤት ልጅ ታቅፈው የሄዱበት ቦታ ነው። ትልቁ የኛ ችግር የዚህ አካባቢ ችግር ምንድነው? ቦታው ለመንገዱ አይመችም፣ ሰው አያውቀውም። አሁን እኛ እያልን ያለነው የጅማሮችን ህዝብ አውቆት ህዝብም እንዲጠቀም ይሄኛውን ይቺ ቤተክርስቲያንም ወጣ ያኛውንም ትልቁን ቤተክርስቲያን እንዲሰራ ህዝብ እንዲተባበረን ነው። ላሊበላ ብዙ ርቀት ከናኩቶ ላብ ቀጥሎ ከሻሎን አርጎ ተሻግሮ ተከዜን ተሻግሮ የሚገኝ ቦታ ስለሆነ እነዚህን ነገሮች ለማስተካከል የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሆኑ በሙሉ እርዳታ ይሄን ድምጽ የሚሰማቸው እርዳታቸውን እንፈልጋለን፣ እንዲሰራ እንፈልጋለን። ይሄንን ሁሉ ለማድረግ የሚባለውን ይሄንን አድራሻ ለማሳየት ያለው የአካባቢው ህዝብ ደግሞ ዝግጁ ነው። ስለዚህ ይሄንን እንዲደረግልን እንዲሰራ ጸበሉ ክረምት ሲሆን የማይጨምር በጋ ሲሆንም የማይቀንስ የሚፈልቀው ከዚች አናቷ ላይ ተፈጥሯዊ ጸበል ሰው የሚያታልለውበት ቦታ ያላልሆነ ስለሆነ ይሄ ድምጽ የሚሰማ የኢትዮጵያ ኦርቶዶክስ አማኝ የሆነ ምእመናን ባለሀብትም ሆነ ሁሉ ነገር የሚቻለው ነገ በምንጠይቀው ጥያቄ እጁን እንዲዘረጋልን እና ቤተክርስቲያኗንም እንድንሰራ የእመቤታችን የቅድስት ኪዳነ ምሕረትንም ጽላት እዛው ደርበን ህዝቡ እንዲገለገል ቤተክርስቲያኑም እንዲቀደስ ለማለት ይህን አሳስባለሁ። ሌላው ዋሻ ታሪካዊ የሆነ ዋሻ አባቶች የሚጸልዩበት ቀን ቀን የሚጠበቅ በዘንዶ የሚጠበቅ በንብ የምትጠበቅ ቦታ ናት። ይቺ ማንም ያለ ወቅቱ መጥቶ ይህንን የሚያደርግ በራሱ የሚጠብቀው አካል አለ። ሌላው ልዩ የሚያደርጋት የወር አበባ እንኳ የሴቶች ልማድ መጥቶ እዚህ ጸበል ልገባ ቢል እዚህ ጋር እባብ ይቆማን ወይ ዘንዶ ይቆማን። ማንም ታምር የተልከሰከሰ ሰው መጥቶ እዚህ ጋር መግባት አይችልም። የሚከለክለው ካህን ስለሌለ አጥማቂው የሚከለከለው በራሱ በእግዚአብሔር ጥበብ በእግዚአብሔር በታዘዘ ነው እንጂ የወር አበባ ሆና ወደዚች የምትመጣ ከሆነ ወደ በጣ ገቧም አያስደርስም። ከዛ አካባቢ እባብ ይመልሳታል። በዛም በኩል እንደዚሁ ከሌላ ጋራም ተጎዳድፋ ንጹሕ ሳትሆን ብትመጣ ዘንዶ ይከለክላታል። ይቺ ቤተክርስቲያን የምትጠበቀው ይቺ ጸበል የምትጠበቀው በእግዚአብሔር መንፈስ ቅዱስ እና በራሷ በእናታችን በቅድስት ኪዳነ ምሕረት ነውና ይሄን በጀባ ቅዱስ ጊዮርጊስ ቤተክርስቲያን ስር ልዩ ቦታው ቀንጨለሚት ኪዳነ ምሕረት የምትባል ስም የተሰጠላት የኛ አያቶችም ቅድመ አያቶቻችንም ቦታውን እንደዚሁ ያገኙት ግን የምትወጣበት ቀን ስላለ ጠብቆ እኛ ላናይ እንችላለን ብለዋል። እኛም ይህን እየተጠባበቅን ነው። ቢያንስ አሁን አባቶች አይኗቸው የተከፈተ በህልምም የታየቻቸው መጥተው ይኸው ሙዳየ ምጽዋት አስቀምጠው እየሰበሰቡ ጽላቷም ትግባ ብለው ህዝቡም ተቀስቅሶ ሰንበቴ ከማዶ ካፋፉ በዚህም ባፋፉ ወደ 2 3 4 ቦታም እዚሁ ዝም ብለው እየጠጡ ነው። ይሄ የሚያመለክተው ምንድነው? የዘመኗ ፍጻሜ መምጣቱና ይሄን መንገድ መጥረጉ ስለሆነ ተባብራችሁን ይሄን ዋሻውንም አስተካክለን
ለህዝብ ምቹ ለጸበልተኛ ምቹም የሚሆንበትን ያኛውን ትልቁን ቤተክርስቲያን እዚህ ስር የሚገለገልበትን ቤተክርስቲያንም እንድንሰራ እንድትተባበሩን በእግዚአብሔር በቅድስት ኪዳነ ምሕረት ስም አስተላልፋለሁ። እግዚአብሔር ይስጥልን።